በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለማችን የሚገኙ ብዙ ሳይኮሎጂስቶች፣ የስነ አእምሮ ባለሙያዎች ራስን ማወቅ ማለት ማንነትን መረዳት፣ ዓላማን መከተል፣ ሌላም ይሉናል። ትክክል ነው። ነገር ግን በመንፈሳዊ ዓለም በቤተ ክርስቲያን ትምህርትም ራስን ማወቅ ማለት ራስን ከስጋዊ ማንነት አልፎ ነፍስንና መንፈስን ማወቅና መመርመር ነው። የነፍስን አፈጣጠር፣ ዘላለማዊነት፣ አምላኳና ፈጣሪዋን ማወቅ፣ ወዳጇንና ጠላቶቿን መለየት ራስን ማወቅ ይባላል። ይህን በማወቃችን ፈጣሪያችንን በማወቅ ከአምልኮ የሚገኘውን መንፈሳዊ እርካታና ምድራዊ በረከትን እንቀበላለን። ከመላእክት የሚገኙ መንፈሳዊ ጥበቆችን፣ በጸሎታቸው የሚገኙ የምልጃ በረከቶችንም የምናገኝ ይሆናል። እንዲሁም ደግሞ ከሚመጡብን የመናፍስ ፈተናና ወጥመድ በቀላሉ እናመልጣለን። ፈተና ሲመጣ መርምረን እናውቃለን። በረከት ይሁን መርገም ይሁን ለይተን ማወቅ እንችላለን። ይህ የምናደርገው ሁሉ ግን በእግዚአብሔር ኃይል ብቻ ነው። አለዚያማ በረከቱን መርገምት መርገሙንም በረከት እያልን በስጋ ለባሽ ማንነት እየተረጎምን በትልቅ ውድቀት ውስጥ እንኖራለን። እስኪ አንድ ጥያቄ ልጠይቃችሁ። ስንቶቻችንን ባለፉት ዓመታት ወይም ወራት ባደረግናቸው ስህተቶች በመገረም ምን ሆኜ ነው እንደዛ ያደረኩት የምንል? ስንቶቻችንስ ነን ባላሰብነው ወጥመድ ውስጥ ገብተን እንዴት እንደዚህ ላደርግ እችላለሁ የምንለው? ስንቶቻችንስ ነን ባላሰብነው ወጥመድ ውስጥ ገብተን እዚህ እንዴት ልገኝ ቻልኩ የምንል? የማንፈልገውን ስራ እየሰራን ራሳችንን ያገኘን። ስጋችን ከነፍሳችን ፍላጎት ውጪ ሌላ አዛዥ አካል ያላት አይመስላችሁምን? ነገር ግን እውነታው ነፍሳችን ተጣርታ ከመንፈስ ቅዱስ ጋር ካልተገናኘችና ራሷን ገዝታ በጥራት ካልተመራች በስተቀር ከሰይጣን አዛዥነትና መሪነት ስር ውስጥ ሆና በበደል ላይ በደል፣ በኃጢአትም ላይ ኃጢአት ስትጨምር ስታበዛ ትኖራለች። ይህንን የምታደርገውስ ወዳና ፈቅዳ አይደለም። የነፍስ አፈጣጠሯና አኗኗሯ በሁለት ምርጫ የተከፈለ ነውና ቀኙን አጥብቃ ካልያዘችና ተገዝታና ታዛ ካልኖረች በግራው ባሪያና ታዛዥ ሆና ትቀራለች። ይህም ማለት ወደ እግዚአብሔር ቀርባና ራሷን ገዝታ መኖር ካልቻለች ሰይጣን አስገድዶና ገዝቶ አስሮ ያኖራታል። ይህ የሁላችን ችግር ነው። በምናቀውም በማናቀውም መንፈስ ተይዘን እድሎቻችን ተወስደውብናል። የቤት ልጅ ሆነን ቀርተናል። በሕይወታችን እርካታ አጥተናል። የማንወደውን ጸባይ ተቀብለናል። የድሮ ትጋታችንና በረከታችንን ተነጥቀን ዳግም የሰው ጥገኛ ሆነናል። ይህ ሁሉ ከየት የመጣ ይመስላችኋል? ለምንድን ነው ባቀርነውና በተመኘነው ሳይሆን በእጅ አዙር አጋንንት ባቀዱልና በተመኙልን ልክ መኖር የጀመርነው? መንቃትስ የለብንም? ይህ ወደ ውስጥ የምናደርገው ምርምር ራስን ማወቅ ይባላል። ይህንን ባወቅን ጊዜ ሕይወታችንን መርምረን ሰይጣን በምን ባለ መልክ ኑሯችንን ተቆጣጥሮ በራሱ መንገድ እያኖረን እንዳለ በተረዳን ጊዜ ራሳችንን በመንፈሳዊ ተግባራት፣ በጸበል፣ በጸሎትና በስግደት እየፈተሽን ጠላታችንን ድል በነሳን ጊዜ ቅድም የዘረዘርናቸውን ፈተናዎች በቀላሉ ድል መንሳት እንችላለን። ስንዘገይ ሕይወት ፈጣን ናትና ሳናስበው ቀን ላይ ቀን ወር ላይ ወር ሲደራረብ በዚህ ሁሉ ጉስቁልና ውስጥ ቁጭ ብለን ብዙ ዓመታትን እናስቆጥራለን። ስለዚህ ነቅተን ራሳችንን መርምረን ልባችንን ጠፍሮ የያዘውን ኃይል እየገሰጽንና ድል እየነሳን መንፈሳዊ ተግባራት ላይም እየበረታን ነፍሳችንን ከዚህ ጠላት አላቀን በቀኙ ኃይል እንድትመራ ማድረግ አለብን። ይህንንም ስናደርግ ራሳችንን አውቀንና መርምረን በእግዚአብሔር ጥበቃ በመተማመን እንራመዳለን። በዚህ የተጠቁ ወገኖቻችንንም እናግዛለን። በመናፍስ ግፊት ሳይሆን በራሳችን እድላችንን እንኖራለን። መናፍስ የጉልበቶቻችን ኃይል ስለወሰዱ ብቻ ትጋታችን አይቆምም። በጸሎት፣ በጸበል እንዲሁም በስግደት ስጋችንን እያደከመን ራሳችንና ማንነታችንን ማስመለስ ትልቁ የቤት ስራችን ነው። ይህ ሁሉ የሚሆነው ግን ስንነቃና ራሳችንን ስናውቅ ብቻ ነው። ይቆየን።